ዛሬ የምናወራው ስለ ጊዜ አጠቃቀም አይደለም። ይልቁኑ አይምሮአችን ስራን እንዴት እንደሚረዳ ዓለምን የቀየሩ ታላላቅ ሰዎች የተጠቀሙበትን የጊዜ ምህንድስና ሂደት ነው። ሰላም፣ ፍሬ ሰላም አባተ እባላለሁ። ጠበቃና የህግ አማካሪ ነኝ። በተለይ እኛ የህግ ባለሙያዎች ጊዜ የለኝም ወይም ቢዚ ነኝ የሚለውን አገላለጽ ብዙ ስራ እንዳለን ለመግለጽ እንጠቀምበታለን። ነገር ግን ጊዜው ተለውጧል። ይሄ ስራ የመስራታችን ምልክት ሊሆን አይችልም። ይህ ቪዲዮ ከህግ ባለሙያነታችን አልፎ ስራን በአግባቡና በጥበብ የምንመራበትን ወሳኝ መርሆች ይዟል። አንድ አስገራሚ የሳይንስ እውነታ ልንገራችሁ። አይምሮአችን ከተጠናቀቁ ስራዎቻችን ይልቅ ያልተጠናቀቁ ስራዎቻችንን በሁለት እጥፍ ያስታውሳቸዋል። ይህ የዛይጋርኒክ ኢፌክት ይባላል። ለዚህ ነው ማታ ስንተኛ ይሄ ፋይል አላለቀም፣ ይሄ ባለጉዳይ አልተደወለለትም፣ ይሄ ስራ አልተሰራም፣ እዚህ ቦታ አልሄድኩም የሚለው ነገር ደጋግሞ ወደ ሀሳባችን የሚመጣውና የምንጨነቀው። እቅድ ማውጣት ማለት ስራ መስራት ሳይሆን ስራውን የምንሰራበትን ጊዜ ለአይምሮአችን በመንገር አይምሮአችን ካለበት የጭንቀት ሁኔታ ውስጥ የምናስታግስበት መድኃኒት ነው። እቅድ ስናወጣ አይምሮአችን ጭንቀቱን ያቆማል። ስለዚህ ስኬጁሊንግ ማለት የስራ ዝርዝር ሳይሆን የአይምሮ ሰላም መግዣ ሰነድ ማለት ነው። የአውሮፓውያኑ ዘመን አቆጣጠር በ1900 አይቪሊ የተባለ አንድ አማካሪ አንድ ትልቅ የብረት ማምረቻ ድርጅት ያለውን ሰው አንድ ምክር መከረው። ይኸው ወደ እንቅልፍ ከመሄድ በፊት ነገ ልትሰራቸው የሚገቡ 6 ስራዎችን አስቀድመህ ጽፈህ ወደ መኝታ ሂድ የሚል ምክር ነበር። ከ3 ወር በኋላ ተመልሼ እመጣለሁ፣ ይሄ የመከርኩ ምክር ውጤት ካመጣልህ ተገቢውን ክፍያ ትከፍለኛለህ ብሎ ትሄዳል። ከ3 ወር በኋላ ይህ ታላቅ ባለሀብት ለአይቪሊ $25,000 ቼክ ጽፎ ሰጥቶታል። በአሁኑ ስሌት ከግማሽ ሚሊዮን ዶላር በላይ ማለት ነው። ለህግ ባለሙያ ዋናው ነገር ብዙ ስራ መስራቱ ሳይሆን ተገቢውን ስራ በተገቢው ጊዜ መስራቱ ነው። ልክ እንደሌላው ቢዝነስ ሁሉ ሁላችንም የአንስታይን መስኮት ወይም የአንስታይን ዊንዶ የሚባል የንቃት ሰዓት አለን። አንዳንዶቻችን ጠዋት፣ አንዳንዶቻችን ደግሞ ማታ አይምሮአችን በጣም ሻርፕና ንቁ ይሆናል። በጣም ትልልቅ የምንላቸውን ስራዎች እንደ ህግ ባለሙያ ኮንትራቶችን ማዘጋጀት፣ ክርክሮችን ማዘጋጀት የመሳሰሉ ከባባድ ስራዎችን አይምሮአችን ንቁ በሆነ ሰዓት እንሰራለን። ሌላውን ቢዝነስ እንደዛው። ሌሎች ቀለል ያሉ ስራዎችን እንደ ስልክ ማናገር፣ ኢሜል መመለስ እና ሌሎች ሩቲን ስራዎችን ደግሞ አይምሮአችን ሪላቲቭሊ ደከም በሚልበት ሰዓትም ቢሆን ልናደርጋቸው እንችላለን። ስራን በሰዓት ሳይሆን በአይምሮ ንቃት መከፋፈል ነው ብልህነቱ። ለምሳሌ እንደ ህግ ባለሙያ አንድ የውል ሰነድን በተመስጦ እያነበባችሁና እየመረመራችሁ አንድ ስልክ ቢደወል ያንን ስልክ አናግሮ ወደ ነበርንበት ተመስጦ ለመመለስ ሳይንስ እንደሚለው ቢያንስ 23 ደቂቃዎች ያስፈልጉናል። ይህ ትኩረትን የመቀያየር ዋጋ ይባላል። እኛ የህግ ባለሙያዎች ደግሞ በቀን ውስጥ በተለያየ ጊዜ ከስልክ ወደ ሰነድ፣ ከሰነድ ወደ ችሎታ ሀሳብ፣ ከችሎታ ሀሳብ ወደ ሰነድ፣ ከሰነድ ወደ ስልክ እያልን ሀሳባችን ስንቀያየር በስራው ላይ ያለን ትኩረት እስከ 40% በሚሆን ጊዜ ሊቀንስ ይችላል። ስለዚህ ስማርት ስኬጁሊንግ ማለት ጊዜያችንና ትኩረታችንን ከሌሎች ሀሳቦች የምንከልልበት አጥር ማለት ነው። በመጨረሻም እቅድ ማውጣት ማለት ማሽን መሆን ማለት አይደለም። ይልቁኑ በስራችን ውጤታማና ነፃ ሰዎች መሆን ማለት ነው። የምናቅደው ብዙ ለመስራት ብቻ ሳይሆን በስራችን ፍሬያማ ወይም ውጤታማ ለመሆን ጭምር ነው። ጀማሪ ጠበቃ በስራው ይመራል። ውጤታማና አንጋፋ ጠበቆች ግን ስራውን ይመሩታል። እናንተ ስራችሁን የምትመሩበት የተለየ መንገድ ያላችሁ በኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። ለሌሎች ሰዎች እንዲደርስ ሼር አድርጉ። አመሰግናለሁ።